ቤት ነበር የተመደብኩት ጎንደር እና ጎንደር በተማሪነት ጊዜ እንዳልኩሽ ብዙ ረዳት ዳኞች ወይም ከዳኞች አጠገብ ነበር ምንቀመጠውና ጧት ላይ ኬዝ ብሪፍ አለ እንትን ደንበኞች ባለጉዳዮች ከመግባታቸው በፊት ቀድመን 3 ዳኞች አሉ እንወያያለን ምናምን ይሄ እንዲ ቢሆን እንደዚህ ያርገው እንደዚህ በጣም ነው የምወደው እሱን ፓርት በጣም ነው የምወደውና ምክንያቱም እንዳልኩሽ ብዙ ታሪክ ሰማለሁ ብዙ ነገር አያለው ምናምን ከዛ አንድ ታሪክ ግን ገረመኝ በጣም የረኛ ታሪክ ነው እና ሰበር ደርሶ ነው ወደኛ የተመለሰው ከሰበር ነው የተመለሰውና በጣም ነው የሚቀላል ይመስላል አንድ እረኛ ነው እና ጌቶቹ የሸለሙት ጊደር አድጎለት ላም ከሆነ በኋላ ከዛ ወይፈኖች ከወለደ በኋላ የሚክዱት እረኛ ነው ያንን ጊደር ከሰጡት በኋላ ያንን ጊደር አሳድጎ ከበሬጋ ነው አይ ቲንክ ከነሱ ጋር ከቆየ በኋላ ደሞ ከወለደችለት በኋላ በቃ እሱም ንብረት ከኖረ በኋላ የራሳችን ነው ብለው የካዱት እረኛ ነው እንዳልኩሽ ሄዶ ሰበር ተመልሶ ወደኛ የመጣ ኬዝ ነውና ይሄ ነገር ግን ምንድነው አይመስለኝም ይሄ ነገር የጊደር ጥያቄ አይመስለኝም የቃል ኪዳን ጥያቄ ነው የእምነት ጥያቄ ነው የፍትህ ጥያቄ ነው የልጅነት ጥያቄ ነው አይመስለኝም ይሄ ነገር ብያሰብኩ እና እስቲ ይሄንን ታሪክ ዳርክሽ የመጀመሪያ ህግና ስነ ጽሁፍን ያስተረኩበት የመጀመሪያ ታሪኬ ነውና ትንሽ አነብልሻለሁ ግጥም አይደለም እንደወግ ነው ግን ሙሉን ሌላ ጊዜ አነባለሁ ግን ትንሽ አነብልሻለሁና እና እዛ ያ ኬዝ በጣም ገረመኝ እንደቀልድ ነው አውርተው ይዘጉት ምናምን ግን ውስጡ ግን ብዙ ጥያቄ ነው ያለውና እሱ ትንሽ ላንብብልሽና በጣም ደስ ይለኛል ትንሽ ያሽከር ነኝ ላካሌ ካንዲት ልትፎጣና ጥብቆ ለግሮቼም መንገድ ካሳሳው አንዲት በረባሶ በቀር ኖሮኝ የማያውቅ ምስኪን አሽከር ነኝ ለጌቶቼ ግን ታዛዥ እረኛ በጎቻቸውን ሳግድ ላሞቻቸውን ስጠብቅ ውሃ ከወንዝ ሳመጣላቸው በየመስኩና በየጎራው ስላላክ በፈለጉኝ ሁሉ ስገኝ እኔ ትንሽ ያሽከር ያሳዳሪዎቼ ልብ ሞላው ተመስገን የእናቴን አፍቆት የህት ወንድሞቼን ትዝታ አሸንፎ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩ ተመትም ለ4 ዓመታት ከጌቶቼ ቤት ተገዛው በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸለሙኝ ደስታዬ ወሰን ጠፋው ትንሽ ልቤ ሐሴት መድረሻ ሳጣት ጊደሬዋ የኔ ጊደር የባይተዋር አሽከር ወዳጅ የአገልግሎት ዘመን ማስታወሻዬ የትጋቴ ክታብ የልጅነት ጉልበቴ በረከት አይኖችሽ ታማኝነቴን ድንጉጥነቴን በህፃን ልቤ የሸሸኩትን ናፍቆት ህመም ረሃብና ጥማት ያባብልልኛል የኔ ፀሐይ በዘመኔ ለመጀመሪያ ጊዜ የተቸርኩሽ ስጦታዬ ሰው እንደሆንኩ ያስታወስኩብሽ አደራዬ እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታፍራለህ ብትሻም ሽጣት የወደድከውን ሸምት የተባልኩብሽ የለም አንቺንም አልሸጥሽም ለሆዴ ለልብሴ አድልቼ ከገበያ አላቀርብሽም ብዬ ድህነቴን የመረጥኩብሽ ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣውሽ አንቺ ማለት ለኔ ጊደር ብቻ አይደለሽም የልጅነቴ የዝምታዬ የታዛዥነቴ የናፍቆቴ የረሃቤ ማታለያለሽ ኋላም እለትን እየወለደ ጊደሪ መጠንከር ስትጀምር ከጌቶች በሬ ጋር ለሳምንታውያት ጸነሰችልኝ ተመስገን የልጅነት ትጋቴ ተባረከ ጊደሪም ላም ሆነችልኝ የሁለት ወይፈኖች ጌታ አደረገችኝ ልጅነት ቀረከ እንግዲህ ልጅነት ቀረከ እንግዲህ ክብር ለበስኩኝ ያ ትንሽ ያሽከር ከናት ከአባቱ ቤት በድህነት ሲሰደድ ካንዲት ጥብቆና ንትፎጣ ውጪ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው ያሽከርነት ዘመን የታደሰ እያለ
ወደ ዋናው ታሪኩ ይገባል ማለት ነው። ዘንድ ደስ ይላል። ምስኪን ጥብቅ ያለ ግንኙነት ከፈጠረ በኋላ ነው እንግዲህ በጣም አምጣ ያሉት። ያቺ ጊደር ለሱ ጊደር ብቻ ንብረት ገንዘብ አይደለች እና ይሄ ታሪክ ነውና ምንድነው ለዚህ እረኛ ለዚህ አገልጋይ ጊደሩ ምኑ ናት ብዬ በዚህ ጊደር ውስጥ ያሉትን ይሄ በዚህ ጥያቄ ውስጥ እንዳልኩሽ በጣም ብዙ ፕሮሰስ የሄደ ጉዳይ ነው። ከኢቭን ከኛም አልፎ ድጋሚ ደግሞ ወደ ጠቅላይም አቤቱታ የተጠየቀበት ጉዳይ ነው። ድጋሚ ይግባኝ የተጠየቀበት ጉዳይ ነውና እሺ ባንዴ እኮ በወረዳ ፍርድ ቤት የሚያልቅ ጉዳይ ነው። ግን እዚህ ውስጥ በጣም ብዙ ነገሮች አሉ፣ ብዙ ጥያቄዎች አሉና ይሄ የመጀመሪያ ያስታረኩበት የመጀመሪያና ብዙ እንደዚህ በጣም የሚጣፍጡ ታሪኮች አሉት። ምን ሆነ ግን መጨረሻው? እኛ ፈረድንለት። በቃ እናንተ ከፈረዳችሁለት እኛ ፈረድንለት። ከዛ ደግሞ የሱ ደግሞ ጌቶች ተመልሰው ይግባኝ ካልጠየቁ በስተቀር እኛ ፈርደንለታል። ስጦታ ደግሞ አይነጠቅም። አሳሳቸው እሱ ያንን ጊደር እንትን አደረገው በቃ ተንከባከበው በቃ የሚችለውን ሁሉ አደረገለት። እንደውም እሱ አድጎ ወደ መስክ ተልኮ እርሻ እንዲያድርግ ተደርጎ ምናምን እኮ በጣም ብዙ መንገድ እኮ አሳልፏል። ከነሱ ጋር ረጅም ዓመት ቆይቷል። ወደ ግብርና ወደ እርሻው ህይወት ገብቶ ጥሩ ግንኙነት ነበራቸው። በመሃል ግን እቺ ጊደር ያደገች ኮል ስትበዛ 3 ሲሆን ይሄ ልጅ ባለ ንብረት ሆነ። ብዙ ነገር ያስተምራል በዚህ ውስጥ እንዳልሽው። እና በዚህ ውስጥ የሁለት ሰዎች የጌታና የአገልጋይ ታሪክ ብቻ ሳይሆን እዚህ ውስጥ ቃል ኪዳን ይጠየቃል፣ ፍትህ ይጠየቃል፣ እምነት ይጠየቃል። ጎንደር ዩኒቨርሲቲ ጨረሽ? ጎንደር ዩኒቨርሲቲ ከዛስ? ጎንደር ዩኒቨርሲቲ በህግ ጨረስኩኝ። 5 ዓመታትን ያህል አሳልፌ ረጅም ነው። በዛን ጊዜያቶች በዛ ሰዓታት ውስጥ ምን ሰሪ ነበር? እንደዚህ የስነ ጽሁፍ ስራዎችን በምን አይነት መንገድ ታወጫቸው ነበር? ጎንደር መድረክ አላቀርብም ነበር። መጽሐፍ ብቻ ለራሴ ብዙ ጽሁፍ ጽፌያለሁ። ጎንደር ጊዜ ነበረኝ ከራሴ ጋር በቃ ግቢ በደንብ ራሴን ያገኘሁበት ቦታ ነበረ። ራሴ ብቻውን ያገኘሁበት ብቻውን ያደመጥኩበት። ከቤተሰብ ተለይተሽ እንደውም ትንሽ እስቲ አጫውችን እሱንም። እንዴት ነበረ የዩኒቨርሲቲ ህይወቴ? በጣም ደስ ይል ነበር። እኔ በጣም በቃ እንኳን ሄድኩኝ እንኳን ወሰንኩኝ ምልበት እዚህ የነበርኩ እንዳልኩሽ እስከ 12ኛ ክፍል ከቤተሰብ ጋር ነው ያደግኩት። ከቤተሰብ ጋር ማደግ ደግሞ ስልሽ በደንብ ጥብቅ ማደግ ነው። ከዛ ደግሞ ጠዋትም ማታም ብቻዬን አልነበረም እመላለሰው እና ከዛ በኋላ ከዛ ሁሉ ቤተሰብ ተነጥዬ ብቻዬን ጎንደር ደግሞ ቤተሰብ የለኝም ዘመድ የለኝም። በቃ ለራፍ እንኳን ብል ማርፍበት ቦታ የት ነው ብዬ የምጨነቅበት ግን በታሪክ ብቻ ነው በስም ነበር ማቃት ጎንደር። ከዛ መማረው ህግ ነው። ህግ በግል አይሰጥም። 2 የግል ኮሌጆች ተመዝግቤ ትቻቸው ነው። እኔ እኮ የህግ ባለሙያ ነው የመሆን ሐሳቤ። እዚህ ውስጥ ለምንድነው ህልም የሌለበት ቦታ መኖረው ብዬ መሄድ አለብኝ ብዬ ወሰንኩኝ። ግን ቆያለሁ አላልኩም። አትሊስት ሊያው ሄጄ ሊያውና እንዳልጸጸት አቅቶኝ ተመለስኩ ልበል እንጂ ብቸኝነቱ ከቤተሰብ መለየቱ ምናምን አላስፈራሽ? ምልሽ በቃ ሄጄ ጎንደር ሄጄ በቃ ሊያውና ካልሆነ መለሳለሁ ብዬ ነው ሄድኩት። እድሉን ለመስጠት ለራሴ ለህልሜ ለምን አልሆንሽም ብሎ ቢጠይቀኝ አየህ እዛ ሄጄ ከብዶኝ ስለመጣው እንድል መልስ ይኖርሻል። ለመልስ ሄድኩ። ሲሄድ ግን ሌላ ነበር ህይወቱ፣ መንገዱ ሌላ ነበር። በቃ ህይወትን በሌላ መንገድ አየኋት። የምርም በቃ እግዚአብሔር